የዘራችሁ ዘር 100 እጥፍ ያፍራ። ይህንን ቪዲዮ ለ5 ሰው ሼር እና 5 ጊዜ ኮፒ ሊንክ እንድታደርጉ በጌታ ፍቅር ይጠይቃችኋለሁ። የእግዚአብሔር ቃል ሲናገር ኦሪት ዘፍጥረት ምዕራፍ 26 ከቁጥር 12 እንዲህ ይላል፣ ይስሐቅም በዛች ምድር ዘርን ዘራ፣ በዛችም ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግም እስኪበልጥ ድረስ እየጨመረ ይበዛ ነበር እያለ እግዚአብሔር ቃል ይናገራል። ስለዚህ ይስሐቅ ይህንን ዘር ሲዘራ በጣም ራብ በሞላበት በስደት ምድር ላይ ሆኖ ጭንቀት በበዛበት ምድር ላይ እግዚአብሔር ዘርን ዘራ። ያ የዘራውም ዘር ደግሞ እጅግ በዝቶ 100 እጥፍ አፈራ። ዛሬም አንድ ነገር በኢየሱስ ስም እላችኋለሁ፣ በሕይወታችሁ በየትኛውም ሁኔታ ውስጥ ሆናችሁ፣ በየትኛውም ችግር ውስጥ ሆናችሁ፣ በየትኛውም ጭንቀት ውስጥ ሆናችሁ የዘራችሁ ዘር ጌታ በኢየሱስ ስም 100 እጥፍ ያፍራ። ያንን ደግሞ ያፈራውን ፍሬ ጠላት ሰይጣን ዲያብሎስ ሳይሆን እናንተ ራሳችሁ ደርሳችሁ በሕይወት እንድትበሉ ዘንድ እግዚአብሔር ዘመናችሁን ሕይወታችሁን ሁሉ የፍሬ ያድርጋችሁ። የናንተን ፍሬ የናንተን መልካምነት ጠላት ሳይሆን ራሳችሁ ብሉ። የእግዚአብሔር ሰላም ከናንተ ጋር ይሁን። ይወዳችኋለሁ። ቸር ቆዩልኝ። ዘመናችሁ የፍሬ ይሁን።